እወዳችኋለሁ። የድሬሶች ደግሞ በጣም ጸደይ ናቸው። እግዚአብሔርን የምሬን ነው። በጣም ያምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ ሺቲ እየያዙ ነበር እየጠየቁኝ የነበሩትና በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ። ጃኒ ተፈታለች። ፍቅር የሆነው የድሬ ህዝብም አፉ ብሏታል። ክቡር ከንቲባውና አመራር ላይ ያላችሁ እግዚአብሔር ያክብርልን። እናመሰግናለን። አሁን ህዝቡ ተቆጥቶባታል ምናምን ይባላል አይደል? ህዝቡ ቀጥ ብሎ ምግብ እያመላለሰ ነው በስነ ስርዓት ማለት ነው። የድሬዳዋ ህዝብ ፍቅር ነው። ደስ ይላል። ምንም ቢሆን ለዚህ የመጣችበት ኬዝ ህዝቡን ተሳድባለች ምናምን ተብሎ ነው አይደል? ግን ምግብ እያመላለሱላት ምግብ የሚወስድላት ሰው አለ። እኛ ምግብ ይዘንላት ስንሄድ 4 ነው 5 ሰው ምግብ ይዘውላት ማለት ነው። በስነ ስርዓት ብቻለሁ ማለት በስነ ስርዓት ምግብ ያመላልሱላት፣ ይጠይቋታል። እኛ ባጃጅ ላይ ምናምን ሲያዩ ደህና ናት እንዴት ናት፣ እኛ እኮ እንደዚህ እንድትሆን አይደለም ይሉናል። እግዚአብሔር ይስጣቸው። በቃ ቤተሰብ ነው። ቤተሰብ ታውቃለህ። በጣም ጁስ ፍሩት ምን የሚመጣላት እንዴ ሲጀመር ምቾት ላይ ነው ተናገኝናት እንኳን ሰው ጅባይ በለው እንዴ። አዎ እኔ በቃ በጣም በቃ በይሄ ነገር እኔ ድሬዳዋ መጥቻ አላውቅም። ምክንያቱም ምን ያደርጋል ግን በግልጽ ያየሁበት ነው። ሰው ይወዳታል። በጣም ነው የሚወዷት። በጣም ግን በቃ የድሬዳዋ ህዝብ ተመለሳችሁ አልተመለስንም እንደምን እንኳንም አየሽው ሀገሬ ወይ በኢየሱስ ክርስቶስ እንደዚህ ይቻላል። በጣም ጎበዞች ናቸው። በጣም የሚያሳዝኑ እኔ ምን ጠይቄያታለሁ እኮ እግዚአብሔር እንኳን ጠየቅሻት ወይ ልጅ አልተመጣችም። ተመለሰ መቼ ነው የምትወጣው? አልታወቀም። በህግ የተያዘ ነገር ስለሆነ ያው እዚህ ቀን ነው የምትወጣው ምናምን ድሬ ፍቅር ሀገር አይ በቃ ድሬ ፍቅር ሀገር የምር ፍቅር ሀገር እንደሆነ በአይኔ አይቻለሁ። የሚባለው ነገር እውነት እንደሆነ ማለት ነው። ቀጥ ብሎ ህዝቡ ነው የሚያበላት የሚያጠጣት። መስመር ተከታተል ደግሞ አንድ ሁለት ሰው እንዳይመስላት ህዝብ ነው የሚጠይቃት። ህዝብ ምግብ እየሰራ ጁስ እያለ ቡና ሻይ ህዝብ ነው የሚጠይቃት። 1.8 ሚሊዮን ሰዎች በላይ የሚከተሉት ኮንተንት ክሬተር ጃኒ በተመሳሳይ ኮንተንቱ የሚታወቀው ይገፉምባ በጀርመን ሀገር የሚኖረው አብረው የሰሩትን ቪዲዮ 10 ሚሊዮን ተከታዮች በሚከታተሉት ቪዲዮ ገጹ ላይ ዛሬ ላይ አጋርቷል። ለድሬዳዋና ለኢትዮጵያ ህዝብ በቪዲዮ ስር ይሄንን መልእክት አስተላልፏል። Hello Dredwa and Ethiopian people. I just want to say sorry because of my friend Jani. She made a mistake and she is young. Please give her a chance and accept her sorry. Jani zamlay ሜንሽን ኢትዮጵያውያን በዛ ቪዲዮዎች ላይ የተለያዩ ሐሳባቸውን ኮሜንታቸውን በአማርኛ ቋንቋ ሳይቀር ሲገልጹ ተስተውለዋል። እናንተም ገብታችሁ ማየት እንደትችሉ እዚህ ጋር የቪዲዮውን ሊንክ ሜንሽን አደርግላችኋለሁ። ተጫዋቹ ማየት ትችላላችሁ። ከጆን ዳንኤል መታሰር ቀጥሎ እንግዲህ ብዙ ሚሊዮን ተከታይ ያለው ኮንተንት ክሬተር ሁለተኛው ያደርጋታል ማለት ነው። የትኛውም ኮንተንት ክሬተሮች የተለያዩ ጥፋቶችን ሲያጠፋ በሚኖርበት ሀገር ህግና ደንብ መሰረት ተገቢውን ቅጣት ማግኘቱ ትክክል ሆኖ ሳለ የፈጸሙት ጥፋት ይቅርታ የሚያሰጥ ከሆነ እንዲሁም ደግሞ ፍርድ የሚያሰጥ ከሆነ አግባብና ህጉን በተከተለ መልኩ
ቅጣታቸውን በተገቢ ሁኔታ አግኝተው ወደ ህዝቡ መቀላቀል ይኖርባቸዋል ብዬ አስባለሁ። ጃለኔ እንወድሻለን። ጸዴ ልጅ ናት ማርያምን። መጀመሪያ ጃኒዬ የምትወጂው ቅዱስ ገብርኤል ልክ እንዳል ጊዜው ከፊት ለፊት ይቅደምልሽ። ይህ ቪዲዮ ይድረስ ለድሬዳዋ መስተዳድር እንዲሁም ፍቅር ለሆነው የድሬ ህዝብ። ጃኒ የተናገረችው ላይቭ ላይ ሆን ብላ የድሬዳዋን ህዝብ ለማስቀየም ሳይሆን ድንገት በጨዋታ መሃል የተነሳ ነው። ሁላችንም ቪዲዮ ፖስት ስናደርግ እንጂ ላይቭ ላይ አስበን አንናገር። እሷም እኛም በግልጽ የቃላት ስህተት መሆኑን አውቀን ቅርታ ይደረግላት ስንል በአክብሮት እንጠይቃለን። እሷም ከአንድም ሁለት ጊዜ ድሬዳዋ መታ ስለ ድሬዎች ፍቅር እዛው ላይቭ ላይ ምስክር ነበረች። በቀጣይ ሰኞ በሚኖራት ችሎት የእናንተን ይቅርታና ፍቅር በተስፋ እንጠብቃለን። ጃለኔ እንወድሻለን። ናፍቀሽናል ማርያምን። ቢግ ላቭ ኤንድ ቢግ ሪስፔክት። ጸዴ ልጅ ናት ማርያምን። ሴቶች ሲደፈሩ አንድ ድምጽ ያልሆነ ሴትዮ አሁን ጃኒን ለመተቸት ነው የመጣችሁ ጋይስ። የምራችሁ ነው ግን ለሷ እየደገፋችሁ ያላችሁት? ይቅርታ ያለችውን ቪዲዮ እንኳን ሳታይ እኮ መጀመሪያ ራስሽን ይቅርታ ውስጧ ነች እንደ ያለችው እሷ አይደለችም እኮ ማህበረሰቡ እንዳለ እኮ ይቅርታ ያቺ ልጅቷ ያቺ ማነች አርቲስቷ እንዴ ለሷ የምትደግፉ ጤነኛ አይደላችሁም ጋይስ። እስታይላችሁ ፔጇን ቼክ አድርጉ። አንድ ቀን ድምጽ አልሆነችም እንደ አርቲስት እነ ዳንኤል ያኔ ድምጽ ሲሆኑ ላይቭ ላይ ሰው ሲናገር ላይቭ ላይ እኛ ወተን እናወራለን። ለምን እሷ ቪዲዮ አልሰራች? ጃኒን ለመተቸት ግን ሲሊፐሯን ጧጧ እያደረገች መታ ስትሰራ ለሷ አግዛችሁ ሰደባችሁ። በጣም ነው የምታስቁት። እግዚአብሔር እኔ የተናገርኩት ላይ ኮሜንት ላይ ታፕ ብላችሁ እሷ ታፕ ብላ አልፈመሰችም ይሉሻል። ሳሪ በቃ ቅያስ ፈልጉ፣ አቋራጭ ፈልጊ፣ ከዛ ፈምሽ። ማንም ታፕ ብሎ አይደለም የፈመሰው። እዚህ ልንገርሽ፣ መጀመሪያ ቪዲዮ ተሰርቶ ምን ብሎ ነው ታፕ ፈምሰናው ነው ይሄን ታፕን እንትን ያመጣላችሁ። ታፕ ብሎ ነው ሰው የፈመሰው። እንዳንቺ በጊፍት አይደለም ባለላትና በጊፍት በተዳደረች ባለላችሁ ያለለት እኮ ነው ጊፍት የሚሰጠው። እስቲ ዝም ብላችሁ ግቡና እናንተ ጊፍት ይሰጣችሁ፣ ፈምሳችሁ ጊፍት ይሰጣችሁ። ስንቱ ፌመስ አለ ጊፍት የማይሰጠው። በጣም ተስቃላችሁ። የተናገረቻት አነጋገር ላይክ ይገባል ብላችሁ ታስባላችሁ? ይቅርታ ከመጠየቁ አንፃር አረ እንዴ ሳሪ በጣም የተናደድኩት እግዚአብሔር። she's already famous እኮ ለዛ ነው የኔ ፍቅር ላይኮቹ 200 300 400 የነበሩት በጣም ፌመስ ስለሆነች ነው። አረ ሳሪ ይበል ሳሪ ነገ ስትገባ ሼር አድርጉልኝ እሺ ጋይስ። እናት she's already famous እኮ በቃ ፍምስና አውሎ ንፋስ ነው። ተጠቀሚበታለሽ። ካለፈብሽ አለፈብሽ። ያንዱን ውርቀት አትጠብቂ። እኔ ማቀው ለዛ ነው ጋይስ። ያንዱን ውርቀት አትጠብቁ። ለምን ፌመስ ስለፍምስና አይደለም እየወራችሁ ያለው። ለምን ነው ያንዱን ውርቀት ምን ጠብቀው? እስከዛሬ ዝም ብሎ የነበረ ሰው አሁን ለምሳሌ እኔ ጉቺ ብታወራ ጉቺ ብተቻት ጃኒ ምንም አይመስለኝም። ለምን መሰላችሁ? ሁሌ ድሬ የምትል ሰው ነች፣ ድሬዳዋ የምትል ሰው ነች ምናምን እንደዛ የሚል ሰው ከጎኗ ሲቆም ጉቺ ከጎኗ እንዴት እንደቆመ ታይታችኋል። ግን ሰውን ለመተቸት ቀን ጠብቆ የሚመጣ ሰው አይዶን ነው። ከዛ ደግሞ ሰው ይቅርታ ጠይቆ መጀመሪያ ከልባችሁ ይቅርታ ጠይቁ። ልባችሁን ውስጥ አላችሁ እንዴት እንዳናደረች ሸቆርናት በእውነት በጣም ያናደደኝ። እስቲ ፍረዱ እናንተ ልደታን ፍረዱ። ለምን ተዋሻላችሁ? እኔ ለምን ተቆረቆረች ምናምን አይደለም። መቆርቆር እኮ መጥቷ ነው። ግን ላይክ ሄት ስፒች ነው የሚመስለው። ለጃኒ ላይ ሄት ስፒች ነው ያራመደችው። ይቅርታ ጠይቃ ይቅርታዋን በቃ አልቀበልም ይቅርታ ብትል እሺ፣ መጀመሪያው ራስሽን ይቅርታ አድርጊለት። እንዴት ይባላል እንደዚህ?